በኤዲ እና በታይሮይድ እክሎች መካከል ግንኙነት አለ? አዎ፣ ኢዲ እና የታይሮይድ እክሎች ግንኙነት አላቸው፣ በተለይም ሃይፖታይሮዲዝም። ሁለቱም ሃይፖታይሮዲዝም እና ሃይፐርታይሮዲዝም የወሲብ ፍላጎትን እና የብልት መቆምን ተግባር ላይ ተጽዕኖ በማድረግ ኤዲ ሊያስከትሉ ይችላሉ። ምን ዓይነት የታይሮይድ እክሎች በወንዶች ላይ ኤዲ ሊያስከትሉ ይችላሉ? የሆርሞን መዛባት፣ ቴስቶስትሮን፣ ኒውሮሎጂካል ተጽዕኖዎች፣ ጭንቀት፣ ድብርት እና ድካም። የካርዲዮቫስኩላር ተጽዕኖዎች፣ የደም መፍሰስ ወደ ብልት ክልልና ኢዲ። ሜታቦሊክ ውጤቶች፣ ክብደት መጨመር እና ድካም። የኤዲ እና የታይሮይድ እክሎችን እንዴት ማከም ይቻላል? ከታይሮይድ አለመመጣጠን እና ከኢዲ ጋር የተያያዙ ግላዊ ምርመራ እና ሕክምናዎችን ለማግኘት በአዲስ አበባ ኢትዮጵያ የሚገኘውን የምርጥ ኡሮሎጂስት እና ታይሮይድስ ባለሙያን ያማክሩ። ሕክምናዎች: የታይሮይድ ሆርሞን ምትክ ሕክምና፣ አንቲታይሮይድ መድኃኒቶች ወይም ራዲዮአክቲቭ አዮዲን ሕክምና፣ የአኗኗር ዘይቤ ማሻሻያዎች፣ የስነ ልቦና ድጋፍ፣ የብልት መቆም ችግር ያለባቸው መድኃኒቶች። ቴሪ ቴና ላይክ፣ ሼር፣ ኮሜንት። ለበለጠ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።